ጤና ይስጥልን። ይህንን መልእክት የምትሰሙ ሁላችሁም እንደምን አላችሁ? ሶስቱ የጾም ምሰሶዎች። ዛሬ ስለ ሶስት ነገሮች እነግራችኋለሁ። በተለይም እንደ አንድ ኦርቶዶክሳዊ እንደ አንድ ክርስቲያን በጾም ሰዓት በጾም ወቅት ሁል ጊዜ መርሳት የሌለብን ማስታወስ ያለብን ሶስት መሰረታዊ ነገሮች አሉ። ያለ እነዚህ ያለ ሶስቱ መሰረታዊ ነገሮች የምንጾመው ጾም የምናደርገው መንፈሳዊ ስራ በሙሉ ዋጋ አልባ ይሆናል። ኢትዮጵያዊው ጻድቅ ቅዱሱ አባታችን ቅዱስ ያሬድ ሲናገር ስለ ሶስቱ መሰረታዊ የጾም ምሰሶዎች የመጀመሪያው አይን፣ ሁለተኛው ጆሮ፣ ሶስተኛው ደግሞ አንደበታችን ናቸው ሲል ይናገራል። እነዚህን መቆጣጠር ያልቻለ ሰው መጾም የለበትም። ስለዚህ ለመጾም እነዚህን ሶስት መሰረታዊ ነገሮች መቆጣጠር አለበት። ይጹም አይን፣ ይጹም ልሳን፣ እዝንኒ ይጹም እምሰሚያ ህሱም። በጾም ወቅት አይን ይጹም። ከምን ይጹም? ክፉ ከማየት፣ ክፉ ከመመልከት፣ ክፉ አይቶ ተመልክቶ ወደ ክፉ ነገር ከመጓዝ አይኑን እንዲጾም ያድርግ። ስለዚህ እይታው ምን ላይ ይሁን? መንፈሳዊ አገልግሎት ላይ፣ ቅዱሳት መጻሕፍትን ማንበብ ላይ፣ መማር ላይ የመሳሰሉት መንፈሳዊ ጉዳዮች ላይ ይሁን ትኩረቱ ማለት ነው። ሁለተኛ ይጹም ልሳን፣ አንደበት ይጹም። ሰው በአንደበቱ እየዋሸ እየቀጠፈ ሐሰት እየተናገረ በሐሰት እየመሰከረ እህቱን ወንድሙን እህቷን ወንድሟን ባልንጀራዋን እያማች እያማ የሚጾም ከሆነ አልጾመም። ጾሙ እንደዚህ አይደለም። የጾሙ መሰረት ተናግቷል። ስለዚህ ይህን መሰረት መያዝ ማሰብ ያስፈልጋል። ስንጾም በሐሜት ስንጾም በክፉ ንግግር ሆነን የምንጾም ከሆነ ጾማችን ዋጋ የለውም። ጆሮ ይጹም። ክፉ ከመስማት የምንሰማው ነገር እንድናስበው እንድናሰላስለው ወደ ድርጊትም እንድንደርስ ያደርገናል። ስለዚህ ሰው የሚሰማውንም መምረጥ፣ የሚያየውንም መምረጥ፣ የሚናገረውንም መምረጥ ይገባዋል። በጾም ወቅት እነዚህ መሰረታዊ ሶስት የጾም ምሰሶዎች መረሳት የለባቸውም። አሁን ያለነው የጾም ወቅት ላይ ነን። አባቶቻችን ነቢያት ቅዱስ ዳዊት ፈኑ ወዲከ ማርያም፣ ከላይ ከአርያም ቀኝ እጅህን ላክ ብለው የተናገሩት ትንቢት የቆጠሩት ሱባኤ የድካማቸው ውጤት የተረጋገጠበት ጾም ላይ ነው ያለነው። ስለዚህ በዚህ የጾም ወቅት እነዚህን መሰረታዊ የጾም ምሰሶዎች አትርሱ። ጾማችንን የበረከት ያድርግልን። ሰላም ዋሉ።